የግዙፉ ግንብ የመጨረሻ ጡብ ወደ አቧራነት ሲቀየር በሜሶፖታሚያ ደቡባዊ ጥግ ላይ አንድ ወንድ ልጅ በመወለድ ላይ ነበር። ታላቁ የባቢሎን ግንብ ከወደመ 250 ዓመታት አልፈዋል። የምድር ላይ ነዋሪዎችም ሰምተው ያልተረዱትን አፋቸው ሳይንቀሳቀስ የሚናገሩበትን አዳዲስ መንገዶችን አዳብረዋል። በአምሳሉ የፈጠራቸውን አምላክ በአምሳላቸው በፈጠሩት ጣዖት ቀይረውታል። የዓለም ሕዝብ ከሙታን ምክር መቀበልን ጆሮ ኖሯቸው ለማይሰሙ አፍ ኖሯቸው ለማይናገሩ እንጨትና ድንጋዮች መስገድ ጀምሯል። ከፈራረሱት የባቢሎን ግንቦች ወደ ደቡብ ምዕራብ 225 ኪሎ ሜትር ርቆ ታራ የተባለ ሰው የመጀመሪያ ወንድ ልጁ እየተወለደ ነው። እሱም አብርሃም ነው። የስሙ ትርጉም የብዙሃን አባት እንደማለት ነበር። በታሪካችን ፍጻሜ ላይም የሰው ልጆች ታሪክ የሕፃኑም ስም ሳይቀር በፈጣሪ የሚቀየር ይሆናል። ላይክ፣ ሼር እና ሰብስክራይብ በማድረግ የዘወትር ድጋፋችሁ አይለየን። የቴሌግራም ሊንክ በመንካትና በመቀላቀል የቤተሰባችን አባል ይሁኑ። የአብርሃም አባት ታራ በሰው ልጅ ስልጣኔ የመጀመሪያዎቹ ዓመታት ውስጥ ድፍረት የተሞላበት እርምጃ በመውሰድ ቤተሰቡን ከኡር ከተማ ይዞ ሲወጣ ይሆናል። ልጁን አብርሃምን፣ የልጅ ልጁን የሃራንን ልጅ ሎጥንና የአብርሃምን ሚስት ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከለዳውያን ምድር ከኡር ወጡ። ወደ ካራንም መጡ፣ በዚያም ተቀመጡ። የታራም ዕድሜ 205 ዓመት ሆነ፣ በካራንም ሞተ። አባቱ ይፈጽሙ ያልቻለውን ይተገብር ዘንድ አብርሃም ተጠራ። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችም ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። በዚህ ወቅት አብርሃምና ቤተሰቡ ብዙ አማልክትና የጣዖት አምላኪዎች ነበሩ። አሁን አብርሃም መምረጥ ይኖርበታል። ራሱን ለአብርሃም ለገለጠው እግዚአብሔር መታዘዝ ወይም የሌሎቹን የጣዖት አማልክት የተስፋ ቃል መቀበል። የሕይወት ዛፍ መንገድ፣ ሌላው የእውቀት ዛፍ መንገድ መረጠ። እግዚአብሔር እንደነገረውም ሄደ። ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር። ሚስቱን ሶራንና የወንድሙን ልጅ ሎጥን ከብቶቻቸውን ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድርም ገቡ። አብርሃምም እስከ ሴኮም ስፍራ እስከ ሞሪያ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ተገለጠለት። ለእግዚአብሔር በዚያ ስፍራ መሠዊያውን ሠራ። በቤቴል ምስራቅ ወዳለው ተራራ ወጣ። ቤቴልን ወደ ምዕራብ፣ ጋይንን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያውን ሠራ፣ የእግዚአብሔርንም ስም ጠራ። ከዚያ ተነስቶም እየተጓዘ ወደ አዜብ ሄደ። አብርሃምና ቤተሰቡ እግዚአብሔር ወደ መራቸው ቦታ ደርሰዋል። ሆኖም ያልጠበቁት ነገር ገጠማቸው። ስፍራው በከባድ ረሃብ ተመቷል። ከዚህ በኋላ የአብርሃም ጉዞ በጥርጣሬና በጭንቀት መሞላት ጀመረ። የማያውቀውን አምላክ ለመከተል የሚያውቀውን ሁሉ ጥሎ መጥቷል። ትክክለኛውን ምርጫ ማድረጉ ልቡ ቢነግረውም ብዙ ውጣ ውረዶች ይጠብቁታል። ዘፍጥረት ምዕራፍ 12 ከቁጥር 10 እስከ 13። በምድርም ረሃብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ረሃብ ጸንቶ ነበርና። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ ያውቃለሁ። የግብፅ ሰዎች ያዩሽ እንደሆን ሚስቱ ናት ይላሉ፣ እኔንም ይገሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺ ነፍሴ ትድን ዘንድ እህቱ ነኝ በይ። ምንም እንኳን አብርሃም ይህ ትክክለኛ እርምጃ መስሎ ቢታየውም እስካሁን በመንገዳቸው ሁሉ በጠበቃቸው ፈጣሪ ላይ እምነት ማጣቱን እናያለን። ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱ እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ፈርዖኑም ለአብርሃም ስለ እርሷ መልካም ነገር አደረገለት። በጎችም፣ በሬዎችም፣ ግመሎችና ወንድና ሴት ባሮችም ሰጠው። ፈጣሪ ግን በዚህ የአብርሃም ድርጊት ደስተኛ አልነበረም። ዘፍጥረት ምዕራፍ 12 ቁጥር 17። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖኑንና የቤቱን ሰዎች በታላቅ መቅሰፍት መታ።
ፈርዖኑም ስለ ሶራ እውነቱን ባወቀ ጊዜ ሊጋፈጡ የመጣውን ኃያል አምላክ ፈራ። አብርሃምንም ጠርቶ አለው፣ ይህ ያደረግክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ እነኋት፣ ይዘሃት ሂድ። ፈርዖኑ እንዲሸኟቸው ሰዎቹን አዘዘ። እነርሱም እርሱንም ሚስቱንም ከብቶቹንም ሁሉ ሸኟቸው። እርሱና ሚስቱ ለእርሱ የነበረውን ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብራምም በከብት በብርና በወርቅ እጅግ በለጸገ። ከአዜብ ባደረገው ጉዞ ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይን መካከል ድንኳን ተክሎበት የነበረው ነው። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምና የሎጥን መንጎች በሚጠብቁ መካከልም ጠብ ሆነ። በዚያ ዘመን ከነዓናውያንና ፌርዛውያን በዚያች ምድር ተቀምጠው ነበር። ኦሪት ዘፍጥረት ምዕራፍ 13 ቁጥር 8 ላይም አብርሃም ሎጥን አለው፣ እኛ ወንድማማቾች ነንና በእኔና በአንተ በእረኞቼና በእረኞች መሃል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊት አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውም ሀገር ሁሉ ውሃ የሞላበት መሆኑን አየ። እስከ ዞዓር ድረስ እንደ እግዚአብሔር ገነት የግብፅ ምድር አምሳል ነበር። ሎጥም በዮርዳኖስ ዙሪያ ያለውን ሀገር ሁሉ መረጠ፣ ወደ ምስራቅም ተጓዘ። አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃምም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉ ከተሞች ተቀመጠ። እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላም እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጥር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ተነሳ፣ በምድር በርዝመቷም በስፋቷም ሂድ፣ እርሷን ለአንተ እሰጣለሁና። አብርሃምም ድንኳኑን ነቀለ፣ ወጥቶም በኬብሮን ባለው በመምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያውን ሠራ። በተራራ እንደሚንከባለል እሳት የኃያላን ነገሥታት ጦርነት በምድር ላይ ተጫረ። ኦሪት ዘፍጥረት ምዕራፍ 14 ከቁጥር 1 እስከ 13 እንዲህ ሲል አስቀምጦታል። በሰናኦር ንጉሥ በአምራፌል፣ በአላሳር ንጉሥ በአርዮክ፣ በኤላም ንጉሥ በኮሎዶ ጎምር፣ በአሕዛብ ንጉሥ በቲዳል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ፣ ከገሞራ ንጉሥ ከብርሳ፣ ከአድማ ንጉሥ ኮስነአብ፣ ከሰቦይም ንጉሥ ከሰሜበር፣ ዞዓር ከተባለ ከቤላ ንጉሥም ጋር ሰልፍ አደረጉ። እነዚህ ሁሉ በሲዲም ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። እነዚህ ለ12 ዓመት ያህል ተገዝተው ነበር። በ13ኛውም ዓመት አመፁ። ኮሎዶ ጎምርና አጋሩ የነበሩት ነገሥታትም ተጣመሩ። ራፋይንም በአስጣሮት ቀርናይም፣ ዙዚምንም በሃም ኤሚምንም በሴዊ ኪርያታይም መቱ። የሆር ሰዎችንም በሴር ተራራቸው በበረሃ አጠገብ እስካለች ኤልፋራን ድረስ አጠቁ። ተመልሰውም ከአዴስ ወደ ተባለች ወደ አይን ሚስፓጥ መቱ። የአማሌቅን አገር ሁሉና በሐሴሶን ታማር የነበረውን አሞራውያንን መቱ። እነዚህ ሁሉ በሲዲም ሸለቆ በእነርሱ ላይ ለሰልፍ ወጡ። የኤለምን ንጉሥ ኮሎዶ ጎምርን፣ የአሕዛብን ንጉሥ ቲድአልን፣ የሰናኦርን ንጉሥ አምራፌልን፣ የኤላሳርን ንጉሥ አርዮክን ለመውጋት 5ቱ ነገሥታት በእነዚህ በአራቱ ላይ ዘመቱ። የሲዲም ሸለቆ ግን የስፋት ጉድጓዶች ነበሩበት። የሰዶም ንጉሥና የገሞራ ንጉሥም ሸሹና ወደዚያ ወደቁ። የቀሩትም ወደ ተራራ ሸሹ። የሰዶምና የገሞራን ከብት ሁሉ መብላቸውንም ሁሉ ይዘው ሄዱ። በሰዶም ይኖር የነበረውን የአብርሃምን ወንድም ልጅ ሎጥንና ከብቱንም ወስደው ሄዱ። አንድ የሸሸ ሰውም መጣ፣ ለአብርሃም ነገረው። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴናዎች አሰለፈ። ተከትሏቸው እስከ ዳን ድረስ ሄደ። ብላቴናዎቹንም ከፍሎ በሌሊት ከባሪያዎቹ ጋር ወረደባቸው፣ መታቸው። በደማስቆስ ግራ እስካለችው እስከ ሆባ ድረስ አሳደዳቸው። ወንድሙን ሎጥና ከብቶቹን ሕዝቡንም ድል አድርጎ አስመለሰ።
ወቅቶ ከተመለሰ በኋላ የሰዶም ንጉሥ የንጉሥ ሸለቆ በሆነው በሴዊ ሸለቆ ሊቀበለው መጣ። የሳሌም ንጉሥ መልከ ጼዴቅም እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከው። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጅህ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው። የሰዶም ንጉሥም አብርሃምን ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። አብርሃምም የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል፣ ብላቴናዎቹ ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ አውናን ኤስኮልንም መምሬም እነርሱ ድርሻቸውን ይሰዱ። ከዚህ በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴን መጋቢ የደማስቆ ሰው ይህ ኤልኤዜር ነው አለ። ለእኔ ዘር አልሰጠኸኝም፣ እነሆም በቤት የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆን ቁጠር፣ ዘርህም እንዲህ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ትወርሳት ዘንድ እንድሰጥህ ከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆ ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ። ኬናውያንን፣ ኬኔዛውያንንም፣ ከድሞናውያንንም፣ ኬጢያውያንንም፣ ፌርዛውያንንም፣ ራፋይንንም፣ አሞራውያንንም፣ ከነዓናውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም። አብርሃምና ሶራ ዕድሜያቸው ወደ 100 ተጠግቷል። አሁንም ግን ዘራቸውን አልተኩም። ታዲያ በምን መንገድ ነው ዘራቸው ከከዋክብት የሚበልጠው? አምላክ ቃል የገባላቸውን ምድርስ እንዴት ይወርሳሉ? ሶራ አጋር የተባለች ግብፃዊት ባሪያ ነበረቻት። ሶራም አብርሃምን እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ ይታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። በከነዓን ምድር 10 ዓመታት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ሶራም አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁ። እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት አላት። ሶራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እኔ ከእመቤቴ ከሶራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሽ፣ ከእጇን በታች ሆነሽ ተገዥ፣ ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም። እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና። እርሱም እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች፣ የሚያየኝን በውኑ እዚህ ደግሞ አየሁትን ብላለችና። ስለዚህም የዚያ ጉድጓድ ስም ብኤር ለሃይሮኒ ተብሎ ተጠራ። ቦታውም በቃዴስና በባድሬ መካከል ነው። አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው።
እስማኤል ለአብርሃም በተወለደ ጊዜ አብርሃም የ86 ዓመት ሰው ነበር። የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አድርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብም አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አድርጌሃለሁና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ። ነገሥታትም ከአንተ ይወጣሉ። ቃል ኪዳኔን በአንተና በእኔ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተና ከአንተ በኋላ ለዘርህ አምላክ እሆን ዘንድ በእንግድነት የምትኖርባትን ምድር የከነዓንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ከአንተ በኋላ ለዘርህ እሰጣለሁ። አምላክም እሆናቸዋለሁ። አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ሥጋ ትገረዛላችሁ። በእኔና በአንተ መካከል ላለው ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያልሆነ በብርም ከእንግዳ ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ። ቃል ኪዳኔም በሥጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱ ሥጋ ያልተገረዘ ቁላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና። የሚስትህን የሶራን ስም ሶራ ብላ አትጥራ፣ ስሟ ሳራ ይሆናል እንጂ። እባርካታለሁ፣ ደግሞ ከእርሷ ልጅ እሰጥሃለሁ፣ የአሕዛብም እናት ትሆናለች። የአሕዛብ ነገሥታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ወልዳለን? 90 ዓመት የሆናትም ሳራ ትወልዳለችን? እስማኤል በፊትህ ቢኖር በወደድኩ ነበር አለው። እግዚአብሔርም አለ፣ በእውነት ሚስትህ ሳራ ወንድ ልጅ ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። ንግግሩንም ከእርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። ልጁን እስማኤልን በቤቱም የተወለዱትን ሁሉ በብሩም የገዛቸውን ሁሉ ከአብርሃም ቤተሰብ ወንዶቹን ሁሉ ወሰደ። የቁልፈታቸውንም ሥጋ እግዚአብሔር እንዳለው በዚያው ቀን ገረዘ። አብርሃምም የቁልፈቱን ሥጋ በተገረዘ ጊዜ የ99 ዓመት ሰው ነበር። ልጁ እስማኤልም የቁልፈቱ ሥጋ በተገረዘ ጊዜ የ13 ዓመት ልጅ ነበር። በቀትርም ጊዜ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። እነርሱም እንዳልክ አድርግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ፣ ለውሺው እንጎቻም አድርጊ አላት። እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እነርሱም በሉ። ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። የዛሬ ዓመት እንደ ዛሬው ጊዜ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎቹም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ።
እግዚአብሔርም አለ፣ እኔም ማደርገውን ከአብርሃም እሰውራለሁን? አብርሃም በእውነት ታላቅና ብርቱ ሕዝብ ይሆናልና የምድር አሕዛብም ሁሉ በእርሱ ይባረካሉና። ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ከእርሱ በኋላ ቤቱን እንዲያዝ አውቃለሁና። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው። እግዚአብሔርም አለ፣ የሰዶምና የገሞራ ጩኸት እጅግ በዝቶአልና ኃጢአታቸውም እጅግ ከብዳለችና፣ እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አድርገው እንደሆነ ወርጄ አለሁ። እንዲሁም ባይሆን አውቃለሁ። ሰዎቹም ከዚያ በፊታቸው አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ ሁሉን ታጠፋለህን? ከተማይቱንስ በእርሷ ስለሚገኙ 50 ጻድቃን አትምርምን? ይህ ከአንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገል ዘንድ ጻድቁም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? እግዚአብሔርም በሰዶም በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለ። አብርሃምም መለሰ አለም፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርኩ። ከ50 ጻድቃን 5 ቢጎሉ ከተማይቱን ሁሉ በ5ቱ ምክንያት ታጠፋለህን? ከዚያ 45 ባገኝ አላጠፋትም አለ። ደግሞም ተናገረው እንዲህም አለ፣ ምናልባት ከዚያ 40 ቢገኙሳ? እርሱም ለ40ው ስል አላደርገውም አለ። ጌታዬ አይቆጣ፣ እኔም እናገራለሁ። ምናልባት ከዚያ 30 ቢገኙሳ? አለ። ከዚያ 30 ባገኝ አላጠፋትም። ከጌታዬ ጋር እናገር ዘንድ አንድ ጊዜ ጀመርኩ። ምናልባት ከዚያ 20 ቢገኙሳ? ከዚያ 20 ቢገኙ ስለ 20ው አላደርገውም። አንድ ጊዜ ብቻ ብናገር ጌታዬ አይቆጣ። ምናልባት ከዚያ 10 ቢገኙሳ? ስለ 10ሩ አላጠፋትም አለ። እግዚአብሔርም ንግግሩን በጨረሰ ጊዜ ሄደ። አብርሃምም ወደ ስፍራው ተመለሰ። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበር። ባያቸውም ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤቱም ገቡ። ማዕድ አቀረበላቸው፣ ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሰዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤት የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደ እኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው። እንዲህም አለ፣ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድ ያላወቁ 2 ሴት ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣሪያ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈለጋል። አሁን በአንተ ከእነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት፣ የደጁንም መዝጊያ ለመስበር ተቃረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አስገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትም ሰዎች ከታናሾቻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉንም ለማግኘት ሲፈልጉ ደከሙ። ሁለቱ ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን ከከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው። አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። አማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን፣ ተነሳ፣ ሚስትህንና ከዚህ ያሉትን 2 ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የ2 የሴቶች ልጆቹንም እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ሎጥም አላቸው፣
ጌቶቼ ሆይ እንዲህስ አይሁን፣ እነሆ ባሪያህ በፊትህ ሞገስ አግኝቷል። ነፍሴን ለማዳን ያደረግክልኝ ምሕረትም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራ ሸሽቼ ያመልጥ ዘንድ አልችልም። ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷ ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርሃትን ከተማ እንዳላጠፋት የለመንከኝን ተቀብያለሁ። በቶሎ ወደዚያ ሸሽታ አምልጥ፣ ወደዚያ እስክትደርስ ድረስ ምንም አደርግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ዞአር ተባለ። ሎጥ ወደ ዞአር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሰዶምና በገሞራ ላይ ከሰማይ እሳትና ዲን አዘነበ። እነዚያም ከተሞች በዙሪያቸውም ያለውም ሁሉ በከተሞቹም የሚኖሩት ሁሉ የምድሩንም ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጨው ሐውልትም ሆነች። አብርሃምም ማልዶ ተነሳ፣ ወደ ሰዶምና ወደ ገሞራ በዚያች ሀገር ወዳለው ምድር ሁሉ ተመለከተ። እነሆም የአገሪቱ ጢስ እንደ እቶን ጢስ ሲነሳ አየ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞአር ወጣ፣ በዞአር ይቀመጥ ዘንድ ስለፈራም ከሁለት ሴቶች ልጆቹ ጋር በተራራ ተቀመጠ፣ ከልጆቹም ጋር በዋሻ ተቀመጠ። ታላቂቱም ታናሽቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት። ታላቂቱም ገባች፣ ከአባቷ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። በንጋታውም ታላቂቱ ታናሽቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛሁ፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው፣ አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። በዛች ሌሊት የወይን ጠጅ አጠጡት። ታናሽቱም ገብታ ከእርሱ ጋር ተኛች። ስትተኛና ስትነሳ አላወቀም። የሎጥም ሁለት ሴት ልጆች ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሽቱም ወንድ ልጅ ወለደች፣ ስሙን የወገኔ ልጅ ስትል አሞን ብላ ጠራችው። የአሞናውያን አባት ነው። አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከልም ተቀመጠ፣ በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቢሜሌክም ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ምውት ነህ፣ እርሷ ባለባል ናትና። አቢሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሷም ደግሞ ራሷን ወንድሜ ነው አለች። በልቤ ቅንነትና በእጄ ንጹሕነት ይህን አደረግኩ። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግክ እኔ አወቅኩ። እኔም ደግሞ በፊቴ ኃጢአት እንዳትሠራ ከለከልኩ። ስለዚህም ትነካት ዘንድ አልተውም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል ትድናለህም። ባትመልሳት ግን አንተ እንድትሞት ለአንተ የሆነውን ሁሉ እንዲሞት በእርግጥ እወቅ። አቢሜሌክም በንጋታው ማለደ፣ ባሪያዎቹንም ሁሉ ጠራ፣ ይህንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አብርሃምንም ጠርቶ አለው፣ ይህ ያደረግክብን ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውን እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው። እርሷ ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ በገባንበት ሀገር ሁሉ ለእኔ የምታደርጊው ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቢሜሌክም በጎችና ላሞችን፣ ወንዶችና ሴቶች ባሪያዎችን አመጣ፣ ለአብርሃምም ሰጠው። ሚስቱን ሳራንም መለሰለት፣ እንዲህም አለ፣ እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ። ሳራንም አላት፣ ለወንድምሽ 1000 ሚዛን ብር ሰጠሁት። ያም ከሆነ ከአንቺ ጋር ባሉት ሁሉ ፊት የዓይኖች መሸፈኛ ይሁንሽ፣ ጻድቅሽ ለሰዎች ሁሉ ተገልጧልና። አብርሃም ወደ እግዚአብሔር ጸለየ። እግዚአብሔርም አቢሜሌክን ሚስቱንም ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖቹን ሁሉ በፍጹም ዘግቶ ነበርና። እግዚአብሔርም እንደተናገረው ሳራን አሰበ፣ አደረገላትም። ሳራም ጸነሰች፣ ለአብርሃም ወለደችለት።
አብርሃም የልጁን ስም ይስሐቅ ብሎ ጠራው። እግዚአብሔር እንዳዘዘው በ8ኛ ቀን ገረዘው። ይስሐቅ በተወለደበት ጊዜ አብርሃም የ100 ዓመት ሰው ነበር። በእርጅናው ልጅን ወልጄለታለሁና እግዚአብሔር ሳቅ አድርጎልኛል። ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል። ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለት ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነ ልጁ አሳድ፣ የዚህች የባሪያ ልጅ ከእኔ ከይስሐቅ ጋር አይወርስምና አለችው። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን። ሳራም የምትነግርህን ቃል ሁሉ ስማ። በይስሐቅ ዘር ይጠራልሃልና የባሪያይቱን ልጅ ደግሞ ሕዝብ አድርገዋለሁ፣ ዘርህ ነውና። አብርሃምም ማልዶ ተነሳ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህ ምድረ በዳ ተቅበዘበዘች። ውሃውም ከአቁማዳው አለቀ። ብላቴናውንም ከአንድ ቁጥቋጦ በታች ጣለችው። እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ከስ ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች። ቃሏንም አሰምታ አለቀሰች። እግዚአብሔርም የብላቴናውን ድምፅ ሰማ። የእግዚአብሔርም መልአክ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ። ተነሽ፣ ብላቴናውንም አንሺ፣ እጅሽንም በእርሱ ላይ አጽኚ፣ ትልቅ ሕዝብ አድርገዋለሁና። እግዚአብሔርም ዓይኗን ከፈተላት፣ የውሃ ጉድጓድም አየች። ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። እግዚአብሔርም ከብላቴናው ጋር ነበር፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። በፍራም ምድረ በዳ በተቀመጠ ጊዜ እናቱ ከምድረ ግብፅ ሚስት ወሰደችለት። ከዚህም በኋላ እግዚአብሔር አብርሃም ፈተነው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ 2 ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመሥዋዕት ሰነጠቀ። ተነስቶ እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። ሎሌዎቹንም አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። የመሥዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እሳቱና እንጨቱ ይኸው አለ፣ የመሥዋዕቱ በግ ግን ወዴት ነው? ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለውን ቦታ ደረሱ። አብርሃም በዚያ መሠዊያውን ሠራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨቱ ላይ አጋደመው። እጁንም ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክም ከሰማይ ተጣራ፣ አብርሃም አብርሃም አለው። እርሱም እነሆኝ አለ። ብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄአለሁ አለ። አብርሃምም ዓይኑን አነሳ፣ በኋላውም አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። ሄዶም በጉን ወሰደው፣ በልጁም ፋንታ መሥዋዕት አድርጎ ሰዋው። ያንም ቦታ ያህዌ ይኤር ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። የእግዚአብሔር መልአክም አብርሃምን ከሰማይ ለሁለተኛ ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሴ ማልኩ ይላል፣ ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብት በባህር ዳር እንዳለ አሸዋ አበዛዋለሁ። ዘርህም የጠላቶችህን ደጅ ይወርሳል፣ የምድር አሕዛብን ሁሉ በዘርህ ይባርካሉ፣ ቃሌን ሰምተሃልና። አብርሃምም ወደ ብላቴኖቹ ተመለሰ። ተነስተውም ወደ ቤርሳቤህ አብረው ወረዱ፣ በዚያም ተቀመጠ። የሳራም ዕድሜ 127 ዓመት ሆነ። በቂርያት አርባቅም ሞተች። ይህችን ቦታ በከነዓን ምድር ያለች ኬብሮን ናት። አብርሃም ለሳራ ሊያዝንላት ሊያለቅስላት ተነሳ።
የለቅሶ ጊዜ ሲያበቃ አብርሃም ሚስቱን ለመቅበር ኤፍሮም ከተባለ ሰው በ400 የብር ሳንቲም ትልቅ ዋሻ ገዛ። ምንም እንኳን ኤፍሮም ዋሻውን በነፃ ሊሰጠው ቢፈልግም አብርሃም ግን መሬቱ ሙሉ በሙሉ የእርሱና የዘመዶቹ መሆኑን ያውቁ ዘንድ ብሩን ከፈለው። ሚስቱ ከሞተች በኋላ ኬጡራ የተባለች ሁለተኛ ሚስት አገባ። ከእርሷ ጋርም ብዙ ልጆችን ወለደ። በመጨረሻም አብርሃም 175 ዓመት ሲሆነው ከዚህ ዓለም በሞት ተለየ። እስማኤልና ይስሐቅም አባታቸውን ለመቅበር በአምላካቸው ፊት ተባበሩ። አብርሃምንም ከሚስቱ ከሳራ አጠገብ በዋሻው ውስጥ ቀበሩት። ባቢሎን ወድቆ ሕዝቡም አፉ ተለያይቶ ከመበተኑ በፊት ይመለኩ የነበሩት ጣዖታት ሕዝቡ ሕፃናትን እስከ መሰዋት የደረሰ አሰቃቂ ድርጊቶችን እንዲፈጽም ያደርጉ ነበር። አብርሃም እንደ ፈተና ልጁን እንዲሰዋ ተጠይቆ ድርጊቱን ሊፈጽም ሲቃረብ ከድርጊቱ እንዲታቀብ ያዘዘው እግዚአብሔር ምን ያህል የልጆችን መስዋዕትነት እንደሚጸየፍ የሚያሳይ ነው። አብርሃም የሚወደውን ልጅ እንዲሰዋ ፈጣሪ አልፈቀደም፣ እርሱም ልጁን ይወደዋልና። የእባቡን ጭንቅላት የጨፈለቀው ኢየሱስም ከይስሐቅ ዘር ነውና። ለአሁኑ ይላል እግዚአብሔር በዚህ ታሪክ ውስጥ ለአሁኑ አውራ በግ በቂ ነው። ሆኖም ግን ዘላቂ አልነበረም። አንድ ቀን እግዚአብሔር በይስሐቅ ዘሮች በኩል የሚወርደውን ልጁን ኢየሱስን ይልካል። የሰው ልጅ በሚድንበት በዚያ ቀን ግን ቦታውን የሚተካ አውራ በግ አይኖርም።